ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማዓ እንዴት ናቸው? ሰላም ነው አለን አልሐምዱሊላህ። ዛሬ ደግሞ በአዲስ ሀሳብ ተከስተናል። ባለፈው ቪዲዮ ኤዲት ማድረግ እንዴት እንችላለን፣ በተለይም ደግሞ ካፕከት ቪዲዮ ኤዲተርን በመጠቀም በስልካችን ብቻ እንዴት ቪዲዮዎችን ማዘጋጀት እንችላለን የሚለውን አይተናል። ከሱ ጋር የተያያዘ ደግሞ ዛሬ የምናየው ሪያክሽን ቪዲዮ እንዴት ማዘጋጀት እንችላለን። አሁንም ካፕከት ቪዲዮ ኤዲተር እና ስልካችንን ብቻ በመጠቀም የምናዘጋጅበትን ሂደት የምናይበት ሁኔታ ነው ያለው ማለት ነው። ያው ቪዲዮ በምናዘጋጅበት ሰዓት ባለፈው ልክ እንዳየናቸው የምንከተላቸው ነገሮች አሉ። ያ ማለት ምንድነው? ቪዲዮ ማዘጋጀት የመጀመሪያው ራሳችንን መቅረጽ ሊሆን ይችላል፣ ወይም ደግሞ ከተለያዩ ማህበራዊ ሚዲያዎች ቪዲዮዎችን ዳውንሎድ ማድረግ ይጠበቅብናል ማለት ነው። ኤዲት የምናደርጋቸው ቪዲዮዎች ማለት ነው። ከዛ በመቀጠል ደግሞ ኢምፖርት ማድረግ አለብን። ቪዲዮውን የተዘጋጀውን ቪዲዮ ተመሳሳይ ነው፣ ከዛም ጋር ቢሆን ተመሳሳይ ነው። ኢምፖርት ማድረግ አለብን፣ ወደ ካፕከት ቪዲዮ ኤዲተር ማስገባት ይኖርብናል ማለት ነው። ከዛ በኋላ ኦርጋናይዜሽን የምናዘጋጀው ቪዲዮ ለምንድን ነው? ለቲክቶክ ነው፣ ለዩቲዩብ ነው፣ ለኢንስታግራም፣ ለተለያዩ ማህበራዊ ሚዲያዎች የምናዘጋጅበት ሂደት ይኖራል። እነሱ ደግሞ የራሳቸው የሆነ አስፔክት ሬሽዮ አላቸው። በዛ መልኩ የምናዘጋጅበት ሁኔታ ይኖራል ማለት ነው። ከዛ በመቀጠል ቪዲዮአችን ላይ አላስፈላጊ ነገሮች ሊኖሩ ይችላሉ። እነሱን ማስወገድ አለብን። ለምሳሌ ከተለያዩ ማህበራዊ ሚዲያዎች ያወረድነው ከሆነ ወተር ማርክ ሊኖር ይችላል። ለምሳሌ ከቲክቶክ ካወረድነው የቲክቶክ ወተር ማርክ ሊኖረው ይችላል። እሱን ማስወገድ ይኖርብናል። ያ ማለት ምንድነው? ከት ኤንድ ትሪም ማድረግ አለብን ማለት ነው። ሌላው ሲኩዌንስ፣ የቪዲዮውን ሀሳብ ቅደም ተከተሉን መጠበቅ አለበት። የተዘበራረቀ ነገር መሆን የለበትም። ያ ኦዲየንሱን አሰልቺ ያደርገዋል ማለት ነው። የሚያደምጠውን የሚመለከተውን ቪዲዮአችን የሚመለከትልን ኦዲየንስ አሰልች እንዳያደርገው ሲኩዌንሱን መጠበቅ አለበት። ሀሳቡ ከአንዱ ሀሳብ ወደ ሌላ ሀሳብ በሚሄድበት ሰዓት ተሻጋሪ ሀሳብ መኖር አለበት። የተመሳሳይ የሆኑ ሀሳቦችን በአንድ ኦርጋናይዝድ ማድረግ ይኖርብናል። ከዛ በኋላ ቪዲዮአችንን ከሚያሳምሩትና ቪዲዮአችንን ጥሩ ከሚያደርጉት ነገሮች ውስጥ ትራንዚሽን ነው። አንድ ቪዲዮ አንድ ሀሳብ ወደ ሌላ ሀሳብ፣ ከአንድ ቪዲዮ ወደ ሌላ ቪዲዮ በምንሸጋገርበት ሰዓት የራሱ የሆነ ትራንዚሽን ሊኖረው ይገባል። ሽግግሩን ማስተካከል ይኖርብናል። ይህንንም አይተናል ማለት ነው። ከዚህ በተጨማሪ ኦዲዮ ማስገባት ይኖርብናል እንደ አስፈላጊነቱ ማለት ነው። ለምሳሌ ቪዲዮአችን ማጀቢያ ካስፈለገው ወይም ደግሞ አንዳንድ ቪዲዮዎች ማጀቢያ ያስፈልጋቸዋል፣ ወይም ደግሞ እኛ በፈለግነው ሁኔታ ኦዲዮችን ወደ ቪዲዮአችን ማጀቢያ መጠቀም የምንጠቀምበት ሁኔታ ይኖራል ማለት ነው። ሌላው ቪዥዋል ኢፌክቶችን የተለያዩ ሰብስክራይብ አድርጉን ምናምን ላይክ አድርጉን ሼር አድርጉን የሚሉ ነገሮችን እሱ መጠቀም የምንችልበት ሁኔታ አለ። በዛ መልኩ ቪዲዮአችንን ካዘጋጀን በኋላ ቪዲዮአችን ኤክስፖርት የምናደርግበትን ሁኔታ ያየንበት ሁኔታ ነው ያለው። ዛሬም በአጭሩ ሪያክሽን ቪዲዮ እንዴት ማዘጋጀት እንደምንችል የምናይበት ሁኔታ ነው ያለው። መጀመሪያ ላይ ወደ ካፕከት ቪዲዮ ኤዲተር መግባት ይኖርብናል። ይሄው ገባሁኝ ማለት ነው። በምንገባበት ሰዓት ኒው ፕሮጀክት ወይም ደግሞ ኒው ቪዲዮ ይለናል። እዛ ላይ መግባት ይኖርብናል ማለት ነው። ከዛ ከገባን በኋላ ወደ ጋላሪያችን ይወስደናል። ወደ ጋላሪያችን ከወሰደን በኋላ የምንፈልገውን ሪያክሽን ልንሰራበት የፈለግነውን ቪዲዮ መምረጥ ይኖርብናል። ከዛ በኋላ አድ ማድረግ ነው ማለት ነው። ወደ አድ እንለዋለን፣ አድ ያደርግልናል ማለት ነው። ከዛ በኋላ አሁንም ኦርጋናይዜሽኑን ማስተካከል አለብን። አስፔክት ሬሽዮውን እኔ አሁን ለዩቲዩብ ስለሆነ 16.9 በዚህ አስፔክት ሬሽዮ አስተካከልኩት ማለት ነው። ከዛ በኋላ ፖዚሽኑንም ቪዲዮ ላይ ጫን በማለት እንደዚህ ማስተካከል እንችላለን ቦታውን። ይህ ምክንያቱም ሪያክሽን ልንሰራ ስለሆነ ሌላ ተጨማሪ ቦታ ፕሮቫይድ ማድረግ ይጠበቅብናል ማለት ነው። ከዛ በኋላ ይሄንን ካደረግን በኋላ እኛ የቀረጽነው ቪዲዮ ይኖራል ማለት ይህንን ሀሳብ ይህንን ቪዲዮ ደግፈን ሊሆን ይችላል፣ ወይም ደግሞ ተቃውመን ሊሆን ይችላል። የእሱን ሀሳብ ተንተርሰን የእኛን ሀሳብ የምንሰጥበት ቪዲዮ ይኖራል። እሱን ለማስገባት የቀረጽነውን ቪዲዮ ለማስገባት ኦቨርሌይ ላይ እንገባለን። ኦቨርሌይ ከገባን በኋላ አሁንም አድ ኦቨርሌይ ይለናል። ከዛ በኋላ እንገባለን ማለት ይሄው። ለምሳሌ አሁን እኔ ለምሳሌ ነው ይሄን አሁን የኔ ቪዲዮ ነው ብለን ብናስበው እኔ የቀረጽኩት ቪዲዮ ነው ተብሎ ቢታሰብ ከዛ በኋላ በደዚህ መልኩ አስገባሁት ማለት ነው። ከዛ በኋላ አሁንም
ሪያክሽን የምንሰራበት ሁኔታ ለማስተካከል አንደኛ ማስክ ላይ እንገባና ምንድነው በምን መልኩ በሚረር መልኩ ሆሪዞንታል የሚል ነገር አለ። ሆሪዞንታል፣ ሚረር፣ ሰርክል፣ ሬክታንጉላር ምናምን በእንደዚህ መልኩ ቪዲዮአችን የኛን ቪዲዮ ማስተካከል እንችላለን። ለምሳሌ እኔ በሰርክል ቢሆን የተሻለ ነው የተሻለ ይሆናል ብዬ አስቤያለሁ። ሶ በሱ መልኩ ብናደርገው አሁን ለምሳሌ ይሄ የኔ ምርጫ ነው። እናንተ ደግሞ የራሳችሁን ምርጫ እንትን ማለት ትችላላችሁ። ለምሳሌ ሰርክል ላይ እንትን አልኩት። ይሄንን እንደዚህ ማስተካከል ይኖርብናል። ይሄው በእንደዚህ መልኩ አስተካከልኩት። ከዛ በኋላ አሁን ሁለቱም ቪዲዮዎች ፕሌይ ብለው ምንድነው ሁለቱም ቪዲዮዎች ያወራሉ ማለት ይቻላል። እኔ ያልኩት አንቺ ክርስቲያን ነሽ ወይ? አራተኛው ኦርቶዶክስ ነው። ስለዚህ አሁን ይሄንኛው ምንድነው እኛ ሪያክሽን መስራት ነው የፈለግነው አይደለ? ስለዚህ ሪያክሽን ስንሰራ ይሄንኛው ቪዲዮ ካወራ በኋላ የኛን ሐሳብ ለመሰንዘር ነው አይደል? ስለዚህ እኛ ቪዲዮ ላይ ጫንንልና ፍሪዝ እናደርገዋለን ማለት ነው። ይሄው እዚህ ላይ እንገባለን። ከዛ በኋላ ፍሪዝ የሚለውን ይሄው እዚህ ጋር ፍሪዝ የሚለውን እንትንላለን እንነካለን። ፍሪዝ አደረኩት ማለት ነው። ያ ማለት ምንድነው? ሶሪ ይሄው እዚህ ጋር መጣሁኝ። ከዛ በኋላ መሀል ላይ ስላደረኩት ነው ፍሪዝ አደረኩት። ፍሪዝ ካደረኩት በኋላ ምንድነው ሪያክሽን የሚሰራው ሰውዬ የመጀመሪያውን ቪዲዮ እያደመጠ ነው። ከዛ በኋላ በመቀጠል ደግሞ የራሱን ሐሳብ ሼር የሚያደርግበት ሁኔታ ይኖራል ማለት ነው። አሁን ስለዚህ ምንድነው እንደዚህ ፍሪዝ ካደረኩት በኋላ የኛን ቪዲዮ ወደዚህ ማስጠጋት ይኖርብናል። በደንብ አውርቶ እስከሚጨርስ ድረስ ይሄ እንደዚህ አደርገዋለሁ። ከዛ በኋላ ይሄኛው ፍሪዝ ያደረኩት ነገር ፎቶ ነው የሚሆነው። በነገራችን ላይ ፎቶ ይሆናል። ምንም የሚያወራው ነገር የለም። በትዝብት እየተከታተለ ነው የሚለውን ያስይዛል ማለት ነው። ለምሳሌ አሁን ማየት እንችላለን። እኔ ያልኩት አንቺ ክርስቲያን ነሽ ወይ? ይሄው ለምሳሌ አሁን ማየት እንችላለን። እኔ ያልኩት አንቺ ክርስቲያን ነሽ ወይ? ይሄው ኦርቶዶክስ ነኝ። ለምን ስሙና አትቀበይም? እንደዚህ እያለ ነው። ይሄኛው ቪዲዮ ምንድነው እያደመጠ ነው ማለት ነው። ሪያክሽን ሊሰራ እያደመጠ ነው ማለት ነው። ስለዚህ ምንድነው አሁን ይሄንኛው ቪዲዮ በሰማው ቪዲዮ ላይ ደግሞ እኛ ሪያክሽን ልንሰራ ካሰብን ይሄንኛው እናደርገዋለን። ኦሪጂናሉን ቪዲዮ ፍሪዝ እናደርገዋለን። አሁንም እዚህ ጋር መተን ፍሪዝ እናደርገዋለን። ይሄው ፍሪዝ አደረኩት። ከዛ በኋላ አሁን ሪያክሽን ሊሰራ ነው አይደለ? ይሄኛው ሶሪ ይሄው እንደዚህ እስከፈለኩት የፈለኩትን ሐሳብ እስከመሰነዝር ድረስ እንደዚህ መጠበቅ ማስጠጋት እችላለሁ። አሁን ማየት እንችላለን ማለት ነው። ትንሽ ጅል አስጠጋት። ከዛ በኋላ አሁን መስማት እንችላለን። ይሄንኛው አውርቶ ጨረሰ። ሶሪ ይሄንኛው አንቺ ክርስቲያን ነሽ ወይ? አሁን መከታተል ኦርቶዶክስ ነኝ። ለምን ስሙና አትቀበይም? አስፈልገኝ በውስጥ መታችሁ አራተኛ ሚስት መሆን ፈልገሽ ነው እስልምና የምትዩ? እኔ ሙስሊም መሆን ፈልጋለሁ አላ ከሆንኩ ማንም አያግደኝም። አንብቤ ፈልጌ ልክ ነው እየካመንኩበት እሆናለሁ። ግን አራተኛ ሚስት ምናምን ላላችሁት ማለት ነው በጣም ትክክለኛ ህግ ነው። የወንድ ልጅ ተፈጥሮ የታወቀ ነው። ኦኬ ቤተሰቦቼ ያው ያዘጋጀነውን ቪዲዮ ፉል ስክሪን አድርገን ማየት ይቻላል። ይሄኛው የተዘጋጀው ቪዲዮ ራሱ በስልክ ሲሆን ያው በጣም ጠባብ ሆኖ ነው የሚታየው። ፉል ስክሪን ሆኖ ደግሞ ማየት ይቻላል ማለት ነው። ያ ማለት ምንድነው እንዴት ለዩቲዩብ በዩቲዩብ አስፔክት ሬሽዮ ቤዝድ ያደረገ ቪዲዮ ማዘጋጀት እንደምንችል በስልካችን ማየት ይቻላል ማለት ነው። እዚሁ አመሰግናለሁ። ያው ኦርቶዶክስ ነኝ። ለምን ስሙና አትቀበይም? አትፈልጊኝ። ግን በጣም ስነ ስርዓት ያለክ በጣም ማለት ከምና በሚለው በጣም ስርዓት ያለ በጣም ጥሩ ልጅ ነህ። እናመሰግናለን። ግን አንድ ነገር ብቻ ልንገርሽ እሺ? እኔም ከመከርሽኝ አይቀር ወይም ደግሞ ከነገርሽኝ አይቀር
በውስጥ መታችሁ አራተኛ ሚስት መሆን ፈልገሽ ነው እስልምና የምትዩ? እኔ ሙስሊም መሆን ፈልጋለሁ አላልኩ። ከሆንኩም ማንም አያግደኝም። አንብቤ ፈልጌ ልክ ነው እየካመንኩበት ሆናለሁ። ግን አራተኛ ሚስት ምናምን ላላችሁት ማለት ነው በጣም ትክክለኛ ህግ ነው። የወንድ ልጅ ተፈጥሮ የታወቀ ነው። እንደዛ ያልሽኝ ሴት ማለት ነው በእርግጠኝነት ባልሽ ከሁለት ሴት ዲቃላ ልጅ አለው። እነዛ ዲቃላ ልጆቹ አይጠይቅም። ቀላይ ይህን ይመስላል። ለማንኛውም አስተያየት ጥያቄ ምናምን ካላችሁ እንደዚህ መልኩ እንትን ማለት እንችላለን። ለምሳሌ ይሄንን ከትል አድርገው፣ ምክንያቱም ተጨማሪ ሀሳብ ስለሆነ ይሄ ማስወገድ እንችላለን። እንዴት ማስወገድ እንደምንችል ትሪፕ ማድረግ ምናምን የሚሉ ነገሮች እነዚህን አይተናቸዋል። ስለዚህ ምንድነው ከጨረስን በኋላ ያው ኤክስፖርት ማድረግ ይጠበቅብናል። ያው ኤክስፖርት አደረኩት ማለት ነው። ያው ጨርሰናል ማለት ነው። የተለያዩ ሀሳቦች ካላችሁ አሁንም ኮሜንት ላይ አስታውቁኝ፣ እኔም የምመለስበት ሁኔታ ይሆናል። በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። ባባይ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰብስክራይብ ማድረግ እንዳይረሳ።